እዚህ ጋር አሳያችሁ። እሺ አሁን ኤቢኤስ ሲስተም የሚባለው ምንድነው? መኪና አክሲደንትሊ ፍሬም በምትይዙበት ሰዓት ላይ መኪናው በፍጥነት እንዳይሄድ ከተመጣጣማት ቶሎ እንዳይጋጭ ምናምን ነገር አንቲ ስኪዲንግ ወይም ደግሞ አንቲ ሎክ ብሬክ ሲስተም ነው ኤቢኤስ ማለት አይደል? ስለዚህ መኪናው ጎማው ሎክ እንዳያደርግና ፍሬን ስትይዙ ስኪድ እንዳያደርግ እንዳይንሸራተት ነው የሚያደርገው። ገብቷችኋል? ስለዚህ ስኪድ እንዳያደርግ እና ቶሎ በአጭር ዲስታንስ ፍሬን እንድትይዙ ሰው እንዳትገጩ ከመኪና ጋር እንዳትጋጩ የሚያደርግ ሴፍቲ ሲስተም ነው። ስለዚህ ይሄ የት ነው ያለው? ብሬክ ሲስተም ላይ። ስለዚህ ከብሬክ ሲስተማችሁ ላይ አብሮ ተሰርቶ አለ ማለት ነው። ምን አይነት መኪኖች ነው ያለው? አሁን ከ2000 በኋላ እየተመረቱ ያሉ አዳዲስ መኪኖች ላይ እንጂ ድሮ መኪና ላይ የለም የኤቢኤስ ሲስተም ማለት ነው። ስለዚህ የኤቢኤስ ሲስተም ከዚህ ከማስተር ሲሊንደሩ ጀምራችሁ ይህን ቱቦ ተከትላችሁ ስትመጡ ያው ይህን ቱቦ ተከትለ ስመጣ የት ጋር ነው የምታገኘው? እዚህ ጋር እና እዚህ ጋር ይሄኛው ሁለቱ ቱቦዎች ይሆናሉ ማለት ነው። ይሄ ምንድን ነው ያልኳችሁ? ይሄ እንዳለ ክላስ ቅድም ሃይድሮሊክ ዩኒት ወይም ሃይድሮሊክ ኮንትሮል ሞጁል ይባላል። ይሄ ብያችኋለሁ ወይም ደግሞ ሃይድሮሊክ ዩኒት ነው የሚባለው። ስለዚህ ይሄኛው ወርቅ የሚመስለውን አላልኳችሁም ቅድም የሚያብለጨልጩ ፎቶ ምናምን ሳሳያችሁ? ይሄው ምንድነው? ቫልቭ ቦዲ ነው። እዚህ ውስጥ ነው ቫልቮች ያሉት። ይቺኛዋ ምንድናት? ሞተር ናት። ይሄኛውስ ምንድነው? ይሄ ደግሞ ሴሎኖይድ ያለበት ነው ማለት ነው። ስለዚህ ይሄ ሴሎኖይዶች ፓርት ነው። ይሄ ቫልቮች ያሉበት ነው። ይሄኛው ደግሞ ሞተር ያለበት ነው ማለት ነው። እነዚህ ሁላችሁ እዚህ ላይ እንዳሳያችሁ ይሄኛውና ይሄኛው ከእንትን የሚመጣ ነው ከማስተር ሲሊንደር የሚመጣው ነው ማለት ነው። እነዚህ ደግሞ ይሄ ወደ እግር የሚሄደው አሁን ለምሳሌ ይሄ አሁን ኤፍኤል ነው የሚለው ምን ማለት ነው? ፍሮንት ሌፍት። ስለዚህ የፊት ለፊት እግር በግራ በኩል ያለው የሚሄድ ነው ይሄ ቱቦ። ይሄኛው ደግሞ ፍሮንት ራይታ በፊት ለፊት እግር ወዴት የሚሄድ ነው? ወደ ቀኝ በኩል። ይሄኛው ሬር ሌፍት ማለት ነው። በግራ እግር ወደ እንዴ ወዴት የሚሄድ ነው? ወደ ግራ ማለት ነው። የኋላ እግር ወደ ግራ። ይሄ ደግሞ ሬር ራይት ነው የሚለው አራር ማለት ነው። ይሄኛው ደግሞ በግራ በኩል ወደ ቀኝ የሚሄደው ቱቦ ነው ማለት ነው። ስለዚህ ይሄኛው ሴሎኖይድ ነው ወይም ይሄኛው ሴሎኖይዶች ያሉበት ነው። ይሄ ጥቁሩ ማለት ነው። ከዚህ ይኸውላችሁ ብዙ ገመድ ይወጣል አላልኳችሁም ቅድም? ይሄ የት ነው የሚሄደው? ኢሲዩ ጋር ነው የሚሄደው። ይሄ ገመድ ተከትላችሁ ብትሄዱት ጫፉ እዚህ ጋር ያላችሁ ከዚህ ጋር እንትን ብሏል ተቀጥሏል። ይሄኛው በዚህ ጋር አድርጎ የት ነው የሚሄደው? ይሄን ገመድ እዩት። እስኪ ዞሮ ይላችሁ ይሄ ውስጥ ነው። እዚህ ጋር ቢኖር ውስጥ ነው ያለው። እዚህ ጋር ውስጥ ላይ ነው ያለው እና አራት ማዕዘን ነገር ነው። ይሄን ተከትላችሁ ትሄዱ። ዞሮ የዚህ የሚቆጣጠረው ይሄ ማን ነው ብያችኋለሁ? ኢሲዩ ዘኪ ገብቶሻል? ይሄን የሚቆጣጠረው ማን ነው? የዚህ የኤቢኤስ ኢሲዩ። ስለዚህ የኤቢኤስ ኢሲዩ እንግዲህ ከመኪናው ኢሲዩ ጋር አንድ ላይ ኢንተግሬት ሆኖ ሊመጣ ይችላል፣ ለብቻውም ሊሆን ይችላል ብያችኋለሁ እንዳትረሱ። ስለዚህ ኤቢኤስ የሚባለው ይሄኛው ነው አብዬ እና ኮምፖነንቶች አሉት እንዳልኳችሁ። እነዚህ አሁን ኮምፖነንቶች ናቸው ኤቢኤስ እስከ ኢሲዩ ድረስ ያለው። ይሄኛው ሃይድሮሊክ ሃይ ፕሬሸር ላይ ነው እንደዛው ማለት ነው። የኤቢኤስ ኮምፖነንት ነው እና ኤቢኤስ አንድ አካል አይደለም፣ ሲስተም ነው። ሲስተም ከሆነ ደግሞ ብዙ እቃዎች ይኖሩታል እና የቀረችው ደግሞ ማናት? ዊል ስፒድ ሴንሰር አይደል የነገርኳችሁ። ዊል ስፒድ ሴንሰር ደግሞ ጎማው ላይ ነው የምትገኘው። ጎማው ላይ እስር ላይ አሳያችኋለሁ። ጥቁር ነገር ናት እንደ ስክት ያለች በጎማው ላይ። እሱን ከስር ገብታችሁ ታያላችሁ፣ ችግር የለውም እና ይሄ ነው። ስለዚህ ቅድም ያስተማርኳችሁ ስንት እንትን አለው ኦፕሬቲንግ ወይም ሞድስ ኦፍ ኤቢኤስ የሚባሉ ስንት ናቸው? ቅድም የነገርኳችሁ እንዳትረሱ። ሶስት ሞድስ ኦፍ ኦፕሬሽን ኦፍ ኤቢኤስ የሚባለው ማለት ነው። የመጀመሪያው ምንድን ነው? ፕሬሸር ኢንክሪዚንግ ሞድ። አንደኛው ሆልዲንግ። አንደኛው ፕሬሸር ሪዳክሽን ሞድ ማለት ነው። ፕሬሸር ኢንክሪዚንግ ሞድ የሚባለው ይላችሁ ከዛ ከማስተር ሲሊንደር የመጣውን አልፎ ለምሳሌ በዚህ በኩል ሊያልፍ ይችላል።
ከዚህ በዚህ በኩል ገብቶ በዚህ አልፍና ይወጣል። ግን ውስጥ ላይ ቫልቮች አሉ። ድሮይንጉ ላይ ምን ያልኩት ያንን ነው። ስለዚህ ቫልቮች አሉ እና ከዛ በተጨማሪ ይሄ ፓምፑ ደግሞ ምን ያደርገዋል? ያን የገባውን በጣም ፕሬሸራይዝድ አድርጎ በዚህ በኩል ያሳልፈዋል ማለት ነው። ውስጥ ላይ ሪዘርቬር አለችው። ይሄ ባይዘው ይሄ ራሱ ማለት ነው ሪዘርቬር አለችው እና ፓምፕ የሚያደርግበት ሲስተም ፓምፕ አድርጎ ከዛ የመጣውን ተደምሮ ሲሄድ የኛው ሃይ ፕሬሸር ኢንክሪዚንግ ሞድ ይባላል ነው። ሁለተኛው ሆልዲንግ የሚባለው ማለት ነው። ሆልዲንግ የሚባለው ይላችሁ ይችኛይትንም ቀዳዳ ሲዘጋት አሁን የረገጣችሁት በዚህ በኩል ያለፈው አላ ኦልሬዲ እሱ ይዞ እዛው ያስቀረዋል፣ ይዞ ያቆየዋል ማለት ነው። የመጨረሻው ደግሞ ፕሬሸር ሪዳክሽን ሞድ። አሁን ያኛው ደግሞ ምንድን የሚያደርገው ይችኛይትን ይከፍታታል። ይሄኛው ዘግቷል። ከዛ የሚመጣው ይችኛይትን ሲከፍትለት ምን ይሆናል? ከዚህ የመጣውን እቺ ፓምፓ ተመልሳ ሳክ ታደርገዋለች ማለት ነው። ሳክ ወደዚህ ታደርገዋለች። ውስጥ ላይ አንድ ሪዘርቬር አላት። እቺ ነገር ሪዘርቬር አላት እና ምን ያደርገዋል? ሳክ ሲያደርገው ወደ ሪዘርቬሩ ይመልሰዋል። ተመልሶ የሚሄድበትን ኮንዲሽን አለ ወደ ማስተር ሲሊንደር። ግን ሳክ ያደርገዋል። ሳክ ሲያደርገው ምን ያደርገዋል? ሂድ ሲሊንደሩ ጋር ምን ያደርጋል? ፒስተኑ ክፍት ያደርገዋል። ኢሲዩ ሲግናል ነው የሚልከው። እዚህ ውስጥ እንትኖች አሉ ሴሌኖይድ አልኩ። እነዚያን ሴሌኖይዶችን ክፈቱና ዝጉ የሚል ነው። ኢሲዩ ጥቅሙ ያ ነው እና ምንድን እንዲከፍቱና የሚዘጉ የሚያደርጋቸው መብራት እየለቀቀ ከዛ ኢሲዩ 12 ቮልት አካባቢ ይለቅና ሴሌኖይዱ አክቲቭ እንዲሆን ያደርገዋል ማለት ነው። ከዛ ይከፍትና ይዘጋል ነው። ያንን ደግሞ የሚያደርገው የሚከፍትና የሚዘጋውን እንዴት ነው የሚያውቀው የምትለኝ ከሆነ ከእግሩ ተነስቶ ያንን ደግሞ ሪፈረንስ ኬት ይወስዳል። ከዊል ስፒድ ሴንሰር አሳያችኋለሁ። ከዊል ስፒድ ሴንሰሯ ማለት ነው። ዊል ስፒድ ሴንሰሯ ጎማው በጣም መያያዝና ለመያዙ ፍሬም በጣም መያዝና ለመያዙን በዛ ነው የሚያውቀው። ስለዚህ ፍሬም በጣም ሲያያዝ ምን ያደርጋል? ቮልቴጅ ይለቃል ማለት ወዴት? ወደ እነዚህ ወደ ሴሌኖዶቹ። ስለዚህ ሴሌኖዶቹ የዛኔ ኦፕን እና ክሎዝ 3 ኦፕሬሽን ያልኳችሁ ቅድም ገብቷችሁ አላ ቅድም ስነግራችሁ ይዞ ያስቀረዋል፣ ሆልድ ያደርገዋል። ፕሬሸር ሪዳክሽን እና ፕሬሸር ኢንክሪዚንግ ሞድ ያልኳችሁ ማለት ነው። እነዚህ እንደዛ እንዲሆኑ ያደርጋቸዋል። ከየት ተነስቶ? ከእግሩ ስፒድ ላይ ተነስቶ ማለት ነው። አክሲደንትሊ ከያዛችሁ ሃይድሮሊክ ዩኒቲ ላይ ያለው ኦፕሬሽን በደንብ እንዲገባችሁ ይሄንኛውን በደንብ ተመልከቱት ማለት ነው። ስሪ ፌዞቹን እንተንላቸዋለን። ስለዚህ ለእያንዳንዱ ላይን ለምሳሌ ከማስተር ሲሊንደሩ መጥቶ ሃይድሮሊክ ዩኒቲ ውስጥ ገብቶ ከዛ በኋላ ከወጣ እስከ እግር ድረስ የሚሄደው አንደኛው ላይን አላ። አንደኛው ለምሳሌ ፍሮንት ራይት ሊሆን ይችላል ምናምን። ለምሳሌ አሁን አንደኛውን እግር ምን የሚለው የሚቆጣጠር ነው። ስለዚህ ለምሳሌ ይሄ ከሆነ አንደኛው ላይን እንደዚህ አይነት የአረንጓዴ የሚታየው ማለት ነው። አንደኛው ላይን ከሆነ ስለዚህ እያንዳንዱ ላይን ሁለት ቫልቮች አሉት። ሁለት ቫልቭ አለው ማለት ነው እያንዳንዱ ላይን በኢቢኤስ ላይ። ስለዚህ እነዚህ ቫልቮች የት ነው የሚገኙት? ሃይድሮሊክ ሞጁሌተር ውስጥ ወይም ኮንትሮል ዩኒት ወይም ሃይድሮሊክ ዩኒት የሚባለው ማለት ነው። ይሄ መሀል ላይ ያለው ሞተር ያለው ምናምን ነገር። ስለዚህ ሃይድሮሊክ ዩኒቱ ለእያንዳንዱ ላይን ስንት አለው ማለት ነው? ሚኒመም 2 ቫልቭ አለው ነው። ስለዚህ አንዳንዴ 3 የሚኖረው አለ፣ 4 የሚኖራቸው አሉ። ግን 2 በሚለው ያዙት እዚህ ጋር ማለት ነው። ስለዚህ የመጀመሪያው ቫልቭ ፕሬሸር ሆልዲንግ ቫልቭ ይባላል። ሁለተኛው ፕሬሸር ሪዳክሽን ማለት ነው። እዚህ ጋር አሁን እንደምትመለከቱት እቺ የመጀመሪያዋ ከላይ በኩል ያለችው እቺ ፕሬሸር ሆልዲንግ ቫልቭ ትባላለች። አንደኛው ደግሞ ፕሬሸር ሪዳክሽን ቫልቭ ይባላል ማለት ነው። ስለዚህ ፕሬሸር ሆልዲንግ ቫልቭ የሚባለው በላይ በኩል ነው ያለው። ስለዚህ ምንድን ነው የሚያደርገው? ከማስተር ሲሊንደር የመጣውን ወደ እግር የሚሄደውን የሚቆጣጠር ነው። ዳይሬክትሊ ማለት ዳይሬክት ነው። ስለዚህ ከማስተር ሲሊንደር የመጣውን ዳይሬክት ወደ እግር የሚሄድበትን የሚያገናኝ ፓርት ነው ፕሬሸር ሆልዲንግ የሚባለው ማለት ነው። ሌላው ደግሞ እንደምትመለከቱት ፕሬሸር ሪዳክሽን የሚባለው በዋናነት ያለው በፓምፑና በዚህ በዊል ሲሊንደሩ መካከል ነው የሚገኘው ማለት ነው። የፕሬዳክሽን በኮንትሮልስ ኦፕን ኤንድ ክሎዝ ሰርኪዩት ቢትዊን ዊል ሲሊንደር ኤንድ ዘ አክቹዌተር ሪዘርቬየር ይላል። እዚህ ጋር ያው እዚህ ጋር ሪዘርቬየር ቆይ እስኪ ፔንስል ካለው እቺ ሪዘርቬየር ናት። በዚህና በዊል ሲሊንደሩ በኩል ነው ያለው ማለት ነው። በዊል ሲሊንደሩ በኩል ነው ያለው። በዊል ሲሊንደር ማለት ይሄ ነው ታውቃላችሁ፣ አልነግራችሁም። ስለዚህ
ይሄ ዊል ሲሊንደር ነው። በዊል ሲሊንደሩ እና በሪዘርቬሩ ይሄ ሪዘርቬር ነው። የማን ሪዘርቬር? የሃይድሮሊክ ዩኒት ሪዘርቬር ማለት ነው። ስለዚህ በሁለቱ መካከል ያለ ምንድን ይባላል? ፕሬሸር ሪዳክሽን ቫልቭ ይባላል ማለት ነው። ስለዚህ ሁለት ይኖረዋል ማለት። ስለዚህ ለምሳሌ ባለ አራት ከሆነ ስለዚህ ባለ አራት ከሆነ ስንት ይኖረዋል ማለት ነው? 8 ይኖረዋል ማለት ነው። ባለ አራት ከሆነ 8 ይኖረዋል ማለት ነው። በቀላሉ ማለት ባለ አራት ከሆነ 8 ይኖረዋል። ባለ በቃ እንደሚወጣው አንድ አውትፑቱ ባለፈው ስንማር ስንት አይነት አለን ያልነው? 3 አይነት አለ። ባለ አራት አለ፣ ባለ 3 አለ፣ ባለ አንድ አለ ብለን ነበር። ስለዚህ ባለ አራት ከሆነ 8 ይሆናል ማለት ነው። 8 ይሆናል ማለት ነው። ሰው አሁን ከ8 በላይም ሊሆን ይችላል። 3 ቫልቭ ያለው ይኖራል ብያቸዋል አላልኩም። ስለዚህ አሁን ሁለት እንዳለው ብቻ ያዙልኝ ነው። 2 ቫልቭ አለው ነው ባጭሩ ፈጠን ሳደርግላቸው፣ ፕሬሸር ሆልዲንግ እና ፕሬሸር ሪዳክሽን ቫልቭ። ስለዚህ የቀሩት ኦፕሬሽኖች እንዴት ነው የሚሰሩት ነው። ኦፕሬሽን 3 ኦፕሬሽን አለው ባለፈው እንትን ያልኳችሁ። ስለዚህ መጀመሪያው ምንድን ነው እዚህ ጋር ኖርማል ብሏል። ግን ኖርማል ማለት ኖርማሊ ኤቢኤስ የማይሰራበት ኮንዲሽን አለ። ያው እንደነገርኳቸው ኤቢኤስ የማይሰራው መች ነው? ፔዳል በስነ ስርዓት ስትጫኑ፣ አክሲደንት በደንብ ሳትጫኑ ሲቀር ማለት ነው። በዚህ ኬዝ ምንድን ነው ይሄኛው ሞተሩ አይሰራም። በዚህ ኬዝ ሞተሩ አይሰራም። ሞተር ማለት የጣናት እዚህ ፓምፓ ማለት ነው። ፓምፓ አይሰራም። ይሄኛው ፕሬሸር ሆልዲንግ ቫልቭ የሚባለው ይሄኛው እሱም ኖርማሊ ኦፕን ነው። ባይ ዲፎልት ይሄ ኖርማሊ ኦፕን ነው። እሺ ኤቢኤስ ቢበላሽ በራሱ ኖርማሊ ኦፕን ስለሆነ ኖርማሊ ኦፕን የምትባለው ይቺ ናት፣ ክፍት ናት። ስፕሪንጎ ወደዚህ ስለሚገባት ይችኛዋ ቫልቫን ቀይዋ ነገር ናት። እቺ ቀይዋ ነገር ቫልቭ ናት እና እሷን ስለሚገፋት እንትን ይሆናል ማለት ነው። እቺ ቀይዋ ነገር ቫልቭ ናት እና እሷን ስለሚገፋት እቺ ማለት ነው። እቺ ኖርማሊ ኦፕን ናት። ለሚቼክ እንደዚህ ላድርግ። እቺ ቫልቭ ስለሆነች ኖርማሊ፣ ይሄ ደግሞ ነጠብጣቡ ስፕሪንግ ነው እና ወደዚህ ገብቶ ስለሚይዛት ያ ደግሞ ኤሲው ገና መብራት ሲሰጠው ነው የሚዘጋው ማለት ነው። ኖርማሊ ኦፕን ስለሆነ በዚህ ኬዝ ዳይሬክት ከፍሉድ ኬት ይመጣል ማለት ነው። ከዚህ ከማስተር ሲሊንደሩ አድርጎ ዳይሬክት ይመጣና ቤት በኩል ያልፋል። በዚህኛው በኩል ይገባና እችኛው የመጀመሪያው ቼክ ቫልቫ ዝግ ናት፣ አትሆንም። እንደዚህ አድርጎ በዚህ በኩል አድርጎ ዳይሬክት ወደ እግራችሁ ይመጣል ማለት ነው። ቢበላሽ እንደዚህ ነው የሚሰራው። ኖርማሊ ዝም ብሎ እንትን ይሰራል ማለት ነው። ፍሬን ይሰራል፣ ዝም ብሎ ይሰራል ማለት ነው። ስለዚህ በዚህ ኬዝ ፓምፑ አይሰራም። ፓምፕ የሚባል ነገር አይሰራም። ፕሬሸር ሆልዲንግ ቫልቭ ክፍት ነው። ፕሬሸር ሪዳክሽን ቫልቭ ደግሞ ዝግ ነው ጋይስ። ይሄ ኖርማሊ ክሎዝ የሚባለው ነው ማለት ነው። ኖርማሊ ክሎዝ የሚባለው ነው። ይሄኛው ነው እሱ ደግሞ ፕሬሸር ሪዳክሽን ቫልቭ የሚባለው ኖርማሊ ክሎዝድ ነው ማለት ነው። ዘግቶ ነው በቃ ያለው በተፈጥሮ። ለምንድን? ስፕሪንጉ ከጀርባ ነው ያለው። እቺ ስፕሪንግ አያችኋት እዚህ ጋር? ይሄ ስፕሪንጉ ነጠብጣቡ ነጮቹ እነሱ ስፕሪንግ ናቸው። እዚህ ደግሞ ከፊት ለፊት ነው ያለው። ስለዚህ ይሄ ኖርማሊ ኦፕን ይባላል፣ ያኛው ኖርማሊ ክሎዝ ይባላል ማለት ነው። ስለዚህ በዚህ ወይ ይሰራል ማለት ነው። ይሄ ኖርማል ኦፕሬሽን ነው የሚባለው። ከዛ ፕሬሸር ሆልዲንግ ሞድ የሚባል ደግሞ አለ። ፕሬሸር ሆልዲንግ ሞድ የሚባለው ምንድን ነው? ልክ እንደረገጣችሁት ለሚቴክ አሁን ልክ እንደረገጣችሁት ምን ያደርገዋል ማለት ነው። ጎማው ሎክ ሊያደርግ ይችላል እና መጀመሪያ ላይ ሎክ ሲያደርግ ምን ያደርጋል ማለት ነው። ኤቢኤስ ከፕሬሸር ሆልዲንግ ሞድ የሚባለው ማለት ነው። ስለዚህ ምን ያደርጋል ማለት ነው። በጣም ልክ ስትረግጡ ስኪድ ማድረግ ከጀመረ ምናምን አይነት ነገር፣ ስለዚህ ጎማው የበለጠ ስኪድ እንዳያደርግ ወይም ደግሞ የበለጠ ሎክ እንዳያደርግ ይዘጋባችኋል ማለት ነው። በእግራችሁ የረግጣችሁትን እሱን እንዴት ነው የሚዘጋው? እዚህ ጋር ይቺ ላሳያችሁ። ይኸው እዚህ ጋር እዩት። ይቺ ፕሬሸር ሆልዲንግ ቫልቫ ትዘጋለች። አያችኋት? ስትዘጋ እዚህ ጋር ፕሬሸር ሆልዲንግ ቫልቫ ትዘጋለች። ይኸው እዚህ ጋር ዘግቷታል። ያውን የበለጠ ሎክ እንዳያደርግ ነው። ስለዚህ የገባው ይበቃዋል ብሎ ይዘጋል ማለት ነው። ስለዚህ ከዚህ በእግራችሁ የሚመጣው ይሄ የእግራችሁ የሚመጣው ነው፣ ወደዚህ አያልፍም ማለት ነው። ወደዚህ አይወርድም። ስለዚህ የገባው ብቻ ዳይሬክት ምን ያደርጋል ማለት ነው። በዚህ በፕሬሸር ሆልዲንግ በኩል አልፎ በዚህኛው በዚህ በኩል አልፎ የሚሄደውን ይዘጋበትና ቢጫው አፓርት ማለት ቢጫው በቃ እንደዚህ ቢጫው እንደዚህ አድርጎ ይቺም ኦልሬዲ ዝግናት አይመለስም ወደኋላ ማለት ነው። ዳይሬክት ጎማውን ይዘዋል ማለት ነው። ጎማው ጋር ይሄድላቸዋል ማለት ነው። ስለዚህ ቢጫዋን ብቻ ይዟት ስለሚዘጋበት አረንጓዴው ከእግራቸው የሚመጣው ነው። ስለዚህ ቢጫው ብቻ ይሄድና ይይዘዋል ማለት ነው። ያሁን የበለጠ ስኪድ እንዳያደርግ የሚሆንበት ኮንዲሽን ነው እና ይሄ ፕሬሸር ሆልዲንግ ነው። በዚህ ኬዝ ይይዘዋል፣ ጎማውን ይይዘዋል፣ ግን ከዚህ የበለጠ እንዳይንሸራተት የሚያደርግበት ኮንዲሽን ነው ማለት ነው። ከዛ ፕሬሸር ሪዳክሽን ሞድ ይባላል። ከዛ አሁን ደግሞ ምን ማድረግ አለበት? ጎማው መልቀቅ አለበት። ምኑን ነው የሚለቀው? ጎማውን። ስለዚህ ስኪድ አድርጎ ነበር። ኦኬ በጣም ሴንስ ተፈጥሯል ብሏል። ስለዚህ ከእግራችሁ የሚመጣውን ከት አድርገው ማንጋ ነው ከት ያደርገው እዚህ ጋር አሁን ያሳያችሁ ፕሬሸር ሆልዲንግ ላይ። ከዛ ፕሬሸር ሪዳክሽን ሞድ የሚባል ሁለተኛ ደግሞ አለ። እዛው ጋር
ይችኛዋን ፕሬሸር ሆልዲንጓን ይችኛዋን ፕሬሸር ሆልዲንግ ቫልቫን እንደዘጋት ቅድም ይችኛዋ ፕሬሸር ሪዳክሽን ቫልቭ የምትባለው ዝግ ነበረች እንዳሳያችሁ ማለት ነው። እዚህ ጋር ዝግ ነች፣ እዚህ ጋር ዝግ ናት፣ አታዩትም? ዝግ ናት። ስለዚህ ምን ያረጋታል? እሷን ይከፍታታል። ቢከፍታትስ ምን ይፈጠራል? ሲከፍታትማ ምን ይፈጠራል ካላችሁኝ ከዚህ ይሄ ዝግ ስለሆነ ኦልሬዲ እዚህ ጋር ይዞት የነበረው ጎማውን ይዞት የነበረው ፍሉድ መሄጃ ያገኛል ማለት ተመልሶ ወዴት ይሄዳል? በዚህ በኩል አድርጎ ተመልሶ እንደዚህ አድርጎ ወደ በፓምፕ አማካኝነት ወደዚህ ይመለሳል ማለት ነው። በፓምፕ አማካኝነት ወደዛ ይመለሳል ማለት ነው። ስለዚህ ፕሬሸራይዝድ የሆነ ፍሉድ ይፈጠራል ማለት ነው በፓምፕ አማካኝነት። ስለዚህ ፕሬሸራይዝድ የሆነ ፍሉድ በፓምፕ አማካኝነት ተመልሶ ይሄዳል ማለት ስለዚህ ሪዘርቬራችሁ ጋር ይገባል ማለት ነው። ስለዚህ ይለቀዋል። በዚህ ኬዝ ፕሬሸር ሪዳክሽን ሞድ የሚባለው ይለቀዋል ማለት ነው። ምኑን? ዊሉን ይለቀዋል። ስለዚህ በፕሬሸር ሪዳክሽን ጊዜ ፕሬሸር ሪዳክሽን ቫልቭ ትከፈታለች። ስለዚህ ከዚህ ተመልሶ ወዴት ይሄዳል? አርጎ እንደዚህ አድርጎ ይመለሳል በፓምፕ አማካኝነት ማለት ነው። በፓምፕ አማካኝነት ማለት ነው። ይሄ ፕሬሸር ሪዳክሽን ሞድ። ስለዚህ በዚህ ኬዝ ለቀቀው ማለት ነው። ስለዚህ እዚህ ጋር ፕሬሸር ሆልዲንግ ሞድ ላይ የሚባለው ላይ ምን ያደርገዋል? እዛው ላይ ዝም ብሎ ባለው ፕሬሸር እንዲይዘው ነበር፣ ከዛ በላይ እንዳይጨምር፣ ከዛ በላይ ስኪድ እንዳያደርግ ማለት ነው። ፕሬሸር ሪዳክሽን ሞድ ግን መቀነስ በጣም ስላለበት ጎማው እንዲለቀው ወደ ዊል ሲሊንደሩ የመጣውን ወደ ኋላ እንዲመለስ ያደርጋል በፕሬሸር ሪዳክሽን ሞድ ማለት ነው። ከዚህ በኋላ እንደገና ደግሞ መያዝ አለበት። ምክንያቱም ኤቢኤስ እንዳልነው ያዝለቀቅ ስለሚያደርግ ያን የሚይዝበት ኬዝ ደግሞ ፕሬሸር ኢንክሪዚንግ ሞድ ይባላል ማለት ነው። ሶ በዚህ በፕሬሸር ኢንክሪዚንግ ሞድ ላይ ኖርማሊ ምን ያደርገዋል? ቅድም በዚህ በፕሬሸር ኢንክሪዚንግ ሞድ ላይ መጀመሪያ እዚህ ጋር እንዳወራኋችሁ እቺ ፓምፕ ለሚቼክ ያሳየ እቺ ፓምፕ እየሰራች ነበር ቅድም። ይሄ ቢዘጋባትም ከዚህ ከዊል ሲሊንደሩ እየወሰደች በጣም ምቅ እያደረገችው ነበር እዚህ ጋር እንትኑ ማለት ነው ወንድነው ብሬክ ዘይቱን። ስለዚህ ልክ አሁን በዚህ በፕሬሸር ኢንክሪዚንግ ሞድ የት ነው ያለው? ያው እዚህ ጋር ፕሬሸር ኢንክሪዚንግ ሞድ ላይ አሁን እቺ ፓምፕ በጣም እንትን ስትል ነበር፣ ፓምፕ ስታደርግ ነበር ቅድም የቆየችው። ኦልሬዲ ኤቢኤስ ሲሰራ ፓምፕ ሁሌ ይሰራል። ለምንድን ነው የሚሰራው ካላችሁኝ ፕሬሸራይዝድ የሆነ ፍሉድ እንዲኖር ነው ተዘጋጅቶ ሬዲ ሆኖ እንዲጠብቅ እና አሁንም እየሰራች ነው ኦልሬዲ። በዚህ ኬዝም ፓምፑ ይሰራል እና ቅድም ስታምቅ የነበረችው ከግሬ የመጣው አብሮ ተደባልቆ ማለት ነው። እዚህ ጋር እንደምታዩት በዚህ በኩል አድርጎ ይሄ የሚከፈትለታል። ሁሉም ነው የሚከፈተው በዚህ ኬዝ ማለት ፕሬሸር ሆልዲንግ ሞዱ ቫልቭ ይከፈታል። ይችኛው ፕሬሸር ሪዳክሽን እሱ ሲጀመር ፕሬሸር የሚቀንስ ነው፣ እሱ ተዘጊ ነው። ስለዚህ እንዲህ አድርጎ እዚህ ጋር ድብን ያለ ፕሬሸር በፓምፑም ያለው በእግራችሁም የተረገጠው ተደባልቆ በጣም ይሄዳል ማለት ነው። ስለዚህ በዚህ ኬዝ ድብን አድርጎ ነው የሚይዘው ማለት ነው ጎማውን። ስለዚህ የሁለቱ ድምር ነው፣ ፓምፑ ሲደመር የእግራችሁ ይሆናል ማለት ነው። ይሄ ፕሬሸር ኢንክሪዚንግ ሞድ ይባላል ማለት ነው። እዚህ ጋር ኖትስ ማድረግ ያለባችሁ ፓምፕ የሚሰራው ኤቢኤሱ መስራት ሲጀምር ብቻ ነው። ስለዚህ ኤቢኤስ ግን መስራት ከጀመረ ፓምፑ መስራት አለበት። ለምንድን ነው ያ ደግሞ መሆን ያለበት? ፕሬሸራይዝድ የሆነ ፍሉድ ሬዲ ሆኖ እንዲቀመጥ ለማን? ለፕሬሸር ኢንክሪዚንግ ሞድ፣ ለዚህኛው ሞድ ማለት ነው። ለፕሬሸር ኢንክሪዚንግ ሞድ ተዘጋጅቶ እንዲጠብቅ ማለት ነው። ፕሬሸራይዝድ የሆነ ፍሉድ ሶ የሆነ ነገር ገብቷችኋል ብዬ አስባለሁ። ታንክ ዩ ፎር ዋቺንግ ባባይ